በጣም ደስ የሚል ታይሞችን እያሳለፍን ነው። በጣም እየተጨዋወትን እየተዝናናን ኢንጆይ እያደረግን ያለ ነው። ምግቡ ደግሞ በቃ ባንጠግብ እውነት ለመናገር ማቆም አልፈለግንም ነበር፣ ግን ሆዳችን ሞላ ተቸገርን እንጂ በጣም ብሉኝ ብሉኝ የሚል ምግብ ነው። በጣም ይጣፍጣል። እሷ እየበላሽ ነው፣ አላቆመችም። እኛ ከረፈረ በኋላ ነው የመጣችው። ለማንኛውም ግን አንድ ሰው ስለሌለም ደግሞ ቅር ብሎኛል። አንዋር የት ሄዱ ነው? ከአጠገብሽ አይጠፋም ነበር። ወይኔ ወይኔ ደስ ሲሉ ስስቆ ስጫወት በጣም እኔ ሀገር እኔ ናፈቀኝ። እውነት ለመናገር ሀገር ናፈቀኝ እና እኛ እኮ ኢትዮጵያዊነታችን እኮ ድምቀት፣ ደስታ፣ ሰላም፣ ፍቅር፣ አንድነት ያላት ሀገር እኮ ናት። እውነት ነው። እንደ ኢትዮጵያ ያለ እኮ የለም፣ መናናቅ የለም፣ እንትን የለም። ግን በአሁን ሰዓት ያለው ስታይና አገራችን ያለው እናታችን አባቶቻችን ያሉትበት ስናይ ደግሞ የትና የት ማለት ነው። እና ኢትዮጵያ ሀገራችን ሰላማ ብዝት ይበልልን፣ ከምንቀኛ ከሸረኝነት ሁሉ እግዚአብሔር አምላክ ይሰውርልን። እና እዚህ ደግሞ በጣም ነው የምታምሩት፣ በጣም ነው የምታምሩት። እውነት ነው፣ በጣም ነው ደስ ያለኝ። ደስ ሲሉ ሩታዬና አብርሻ ደግሞ አውራቸው ሲሆን ያላቸው ግርማ ሞገስ እውነት ነው። ሩታዬና አብርሻ ማለት ነው በጣም ነው ደስ የምትሉ ድምቀቶች እኮ ናቸው። ድምቀት ደግሞ ዳኒ፣ ጽጌዬ፣ ይስሐቅ፣ ሜሪ፣ ሶፍዬ ደግሞ ምንድነው ስሙ እንግሊዝ ደግሞ ወጥተዋል ማለት ነው። የሩታዬ ወንድም እና እንኳን በሰላም መጣችሁ። በጣም ደስ ይለናል። ሰላም ሰላም ቤተሰቦቼ እንዴት ናቸው? ደህና ናቸው ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እውነት ለመናገር የዛሬው በጣም ደስ ነው የሚለው። እኔ ደስ ብሎኛል። ደስ ብሎ ሁሉም እንደዚህ እየሆናችሁ እርስ በራሳችሁ እየሳቃችሁ እየተጫወታችሁ ብትመጡ በጣም ነው ደስ የሚለው። በጣም ነው የምታምሩት። እውነቴ ነው። ፍቅር ነው ዋናው፣ ፍቅር ነው ደግሞ ማለት ነው። አንዳንዳችን እዚህ ላይ ገብተን ፎቶ ዛሬ ቀን አንድ ያየኋት የሩታዬ ቆርጣ የአብርሻና የጽጌ እንትና አድርጋ ነበረች እና ምን ያደርጋል ነው። እውነቴ ነው። እነሱ እኮ ተጣልተው ተያርቀዋል። እነሱ ሰላም ሆነዋል፣ ሰላም አውርደዋል። እናንተ በምን ቤት ናችሁ ግን? እውነቴ ነው። ሩታዬም ሰው ናት፣ አብርሃም ሰው ነው፣ ዳንም ሰው ነው። ሁላቸው እኮ አብረው በሰላም እየኖር ነው። እኛ በሁለታቸው በእነሱ መካከል እኛ ማየት ነው ያለብን እንጂ ከቻልን ማየት ካልቻልን ደግሞ አለማየት። ደስታቸው ደስታችን፣ ሀዘናችን ሀዘናቸው ደግሞ ሀዘናችን ብለን በፍቅር መዋደድ በፍቅር መደሰት ነው ያለብን እንጂ ለምንድን ነው ፎቶ የምትቆርጡት? ለምንድን ነው ፎቶ የምትዘቀዝቁት? ምን ጥቅም ታገኛላችሁ? እናንተ ምንድን ነው የምታገኙት? እውነቴ ነው። እግዚአብሔር አምላኩ ጠላታችሁ ውደዱ፣ የሚጠላችሁ መርቁ፣ የሚጠላችሁስ ውደዱ፣ የሚረግማችሁ መርቁ፣ የሚያሳድዳችሁ በቃ በሰላም ሁኑ፣ በሰላም ኑሩ ነው ያለን። እናንተስ የምን ቤት ናቸው? እውነቴ ነው። አብርሃ ብትወዱ ወዳችሁ ብትወዱም ባትወዱም የሚጎድልበት የለው የሚጨምርበት የለው። ሩታን ብትወዷትም ባትወዳትም የሚጎላት የለም የሚጨምራት የለም። እዚህ ምድር ማለት ነው ሰው እግዚአብሔር ብቻ አንድ እግዚአብሔር አንድ ፈጣሪ አይጣለን እንጂ ሰው ጠልቶ ምንም አያመጣ። እውነቴ ነው። ሰው ሁላችን ስጋ በስባሾች ነን። አሁን የተናገርነው ነገ ሌላ ነው። አሁን ያሰብነው ቆይተን ሌላ ነው። ምን ችግር አለው? በአንድ መልክ ብናያቸው ምን ይጎድልናል? ሰው እኮ ራሱ ክፉ ከሆነ ክፉ ነው። የፍቅር የሚዘቀዝቁ ወደ ታች አድርጎ የሚዘቀዝቋትም ራሳቸው ነው። ፍቅርዬ ምንም የሚጎድልባት የለም። ሩታ የሚዘቅዝቋት ምንም የሚጎድልባት የለም።
እነሱ እኮ ሰላም ነው ያላችሁ። እናንተ ኮመንት የምትጽፉ ያላችሁ እኛ ተመልካቶች ግን አስተሳሰባችን ምንድነው? ምንድነው የምናስበው? እውነቴ ነው። ምንድነው የምታገኙት ከነሱ? ምን ታገኛላችሁ? የነሱ ፎቶ ዘግዝጋችሁ የነሱ ብላችሁ ምንም የምታገኙት የላችሁ። እነሱ ቢጣሉ እኛ ማስታረቅ በቃ አንዱ ደግሞ የሩታዬ ከዘቀዘቀ እሱ ዋጋ የለው፣ ምንም አይጠቅመው፣ ምንም ነገር እንትን የለው። እሱ ክፉ አድርገዋልና እኛ ደግሞ ክፉ እናስባለን ማለት ደግሞ ዘበት ነው፣ ጥሩ አይደለም። አንድ ሰው ክፉ ከሰራ ክፉ ነው። አንድ ሰው መልካም ከሰራ መልካም ነው። ከጥሩ ከዋልክ ጥሩ ትሆናለህ፣ ከጠማማ ከዋልክ ጠማማ ትሆናለህ ይለናል። መልካም ዛፍ መልካም ካፈረች መልካም ፍሬ ታፈራለች። ጠማማ ዛፍ ደግሞ ክፉ ፍሬ ታፈራለች ይላል አባቶቻችን። እና እኛ በመን ቤት ነን? እኛ በእነሱ ቤት ሆነን እኛም እችንም የፍቅር እየዘቅዝቃለች፣ እችንም የአብርሻ እየዘቅዝቋል፣ የሩታ እንደዚህ ብለን እሷ እንደዚህ ብላለች ብለን እኛ የምንሟገተው ምን ይጠቅመናል? እውነቴ ነው። ምን ይጠቅመናል? ምን እናደርገዋለን? እኛ ሁላችን በፍቅር መኖር እነሱ የሚጠቅመን ከሆነ የሚጠቅመን ከነሱ ትምህርት እንወስዳለን። ማይጠቅመን ከሆነ ደግሞ ከነሱ ትምህርት አንወስድም፣ አንፈልጋቸውም። ማለት በቃ መልካም የሆነ ነገር ሁሉ መልካሙ ወደ ራሳችን እናመጣዋለን። እነሱ እኮ መልካም ቢናገሩ መልካም ክፉ ይቅርታ ክፉ ቢናገሩ እኛ በመልካም መተርጎም አለብን። እንደዚህ ክፉ ነው አእምሯችን እኮ ጭንቅላታችን እኮ የዘረኝነት ማለት ነው ክፉ መንፈስ ነው። ይሄን የሰይጣን መንፈስ ነው። እውነቴ ነው። ውስጣችን በእነሱ እኛ ተመልካቾች እንደዚህ ያክል ጥላቻ መግባታችን እኔ እንጃ። እንደዚህ ያክል እኛ የምንጣለው እኛ እንደዚህ የምንሆነው እኔ አልገባኝም። እና እውነቴ ነው። ሁላቸው ሰላም እንደዚህ ስቀው እየመጡ እኛ ለምንድን ነው ማንስቀው? ለምንድን ነው የምንሰዳደበው? ለምንድን ነው በግ ምክንያት ታውቃላችሁ? በግ እኮ በጻድቃን ነው የሚመሰለው። እውነቴ ነው። አባቶቻችን ፍየል በኃጢአተኞች ነው የምትመሰል፣ በግ ግን በጻድቃን ነው። ለምን? በግ ትሁት ሆና ነው የምትሄደው። ጭራው የእንትኗው የኋላዋ ደግሞ የተሸፈነ ነው። ምንድን ነው የሚባለው? ህርፈተ ስጋዋ ማለት ነው የተሸፈነች ናት። ጠል ግን አልተሸፈነች ስለሆነ የኃጢአተኞች ምሳሌ ናት ማለት ነው። በግ ደግሞ የጻድቃን ምሳሌ፣ የጻድቃን የጽድቅ የሚሰራ በጎ የሚሰራ ነው ማለት ነው። እና እኛ በእነሱ መካከል እኛ ምን ይጠቅመናል? እርስ በራሳችን ከምንነቋቆር አብረን ብናደግ አብረን ሰላም ብንሆን ነው ደስ የሚለኝና ለማንኛውም እና አብርሻዬ ሩታዬ በጣም ደስ ብሎኛል ሳያያችሁ። ደግሞ እግዚአብሔር አምላክ ደግሞ ለቀለበታችሁ በሰላም ያድርሳችሁ፣ ከምንቀኛ ከሽረኛ ይጠብቃችሁ፣ ክፉ ሁሉ ያርቅላችሁ። እወዳችኋለሁ። እግዚአብሔር ይጠብቃችሁ።